ነገሮችን ወቀጥታ ወደምንፈልገው አቅጣጫ የመጎተት አባዜ ነው ያለው እዚህ ሀገር ውስጥ። ገዳ የሚጠሉ ሰዎች ሁለት ናቸው። አንደኛ ስለ ገዳ የማያውቁ ናቸው። ሁለተኛ ስለ ገዳ ማወቅ የማይፈልጉ ሰዎች ናቸው። ያላወቁትን እናስተምራለን፣ ማወቅ የማይፈልጉትንም ልቦና ይስጣቸው ነው የምንለው። ገዳ የኦሮሞ ብቻ አይደለም፣ የሂማኒቲ እዚሁ ዓለም ላይ ያለው የተፈጥሮ ጠቅላላ የተፈጥሮ ነው። ምክንያቱም ገዳ ውስጥ ሁለት ሪሌሽን አለ። ቨርቲካል ሪሌሽን አለ፣ ጠቅላላ ፍጥረታት ከፈጣሪያቸው ጋር ያላቸው ሪሌሽን ነው። ሆሪዞንታል ደግሞ የሰው ልጅ ከኢኮሎጂ ውስጥ ካሉት ኔቸሮች ጋር ያለውን የሚቆጣጠር ነው ገዳ። እንደውም በገዳ ሁላችንም ዓለም በገዳ ብትተዳደር ይሄ ጦርነትና ይሄ እልቂት ይሄ ችግር ባልኖረ ነበር። ስለዚህ ገዳ ከምንም አይነት ሃይማኖት ጋር አይጋጭም። እኛ እናጋጫለን ብንልም ራሳችን ነው የምንጋጨው እንጂ ገዳም ማጋጨት አንችልም።